ሰላም ሰላም እንዴት ናችሁ? ዛሬ ስለ አንድ በቅርቡ አፍሪካ ላይ ላውንች ስለሚደረግ አፕ ነው የምነግራችሁ። ካካ ላይቭ ላይ ሆስት በመሆን ላይቭ ስትሪም ለማድረግ እንዴት አድርጋችሁ ሬጂስተር እንደምታደርጉና ፌስ አውተንቲኬሽን እንደምትሰጡ አብረን የምናይ ይሆናል። ተከተሉ። እንግዲህ ወደ ቪዲዮ ከማለፋችን በፊት ቻናሉ አዲስ በመሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲደርስና ሌሎች ተመሳሳይ ይዘት ያላቸውን ቪዲዮዎች መስራት እንዲችል ሀሳብና አስተያየታችሁን በኮሜንት አሳውቁኝ። ወደ ቪዲዮ እንዴት ሬጂስተር እንደምናደርግ በማየት እንጀምራለን። በመጀመሪያ አፑን ከፕሌይ ስቶር ላይ ዳውንሎድ እናደርጋለን። ሊንኩን ከታች ኮሜንት ሴክሽን ላይ አስቀምጥላችኋለሁ። አፑን ካወረድነውና በኢሜይላችን ሳይን አፕ ካደረግን በኋላ በመቀጠል ቋንቋ እንመርጣለን። ከዛ ቀጥሎ ጾታ እንመርጣለን። አስታውሱ ጾታ አንድ ጊዜ ከመረጥን በኋላ ድጋሚ መምረጥ ስለማንችል ተጠንቅቀን መምረጥ ይኖርብናል። ከዛ እዚህ ጋር ዴሊ ሎጊን ወይም ቼክን የምናደርግበት አለ። እሱን አድርገን በመቀጠል አፑን በመክፈት ወደ ራሳችን ፕሮፋይል ሴክሽን እንሄዳለን። እዚህ ጋር ጆይን ኤጀንሲ የሚለውን በተን እንነካለን። ኤጀንሲ አይዲ እንድናስገባ ይጠይቀናል። እዚህ ስክሪኑ ላይ ተመለከተውን ኪንግ ስኳድ ኤጀንሲ ለመቀላቀል የተጠቀሰውን አይዲ ማስገባት ትችላላችሁ። ከታች ኮሜንት ሴክሽን ላይ የተጠቀሰውንም መጠቀም ትችላላችሁ። የኤጀንት አይዲውን ከሞላን በኋላ ከታች ኮንፊርም እንላለን። በመቀጠል አካውንታችሁ ሴኪር እንዲሆንና ለክፍያ ዝግጁ ለማድረግ የፊት አሻራ መስጠት ይኖርብናል። በድጋሚ ፕሮፋይል ሴክሽናችን ጋር እንሄዳለን። እዚህ ጋር ኮምፕሊት ቬሪፊኬሽን የሚል ስታተስ እናገኛለን። ቬሪፋይ ናው የሚለውን በተን ስንጫን አፑ ካሜራችን ይከፍትልናል ማለት ነው። ከዛ በኋላ በመቀጠል ስክሪኑ ላይ ያለውን መመሪያ በመከተል አሻራችንን እንሰጣለን። አንድ ጊዜ ቬሪፊኬሽን ካጠናቀቅን በኋላ አካውንታችን ለስራ ዝግጁ ሆነ ማለት ነው። የዋትስአፕ ቁጥርና ኤጀንት አይዲ ኮሜንት መስጫው ስር መቀመጡን አስታውሱ። ጥያቄና አስተያየት ካላችሁ በዋትስአፕ ልታወሩኝ ትችላላችሁ። ይመቻችሁ።